በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ራሱን በፍቅር ሰጠ። ዲያብሎስ የተዋረደበት የሰው ልጅ የዘላለም ሕይወት ያገኘበት ትልቅ ምልክት ነው። የጌታ ማያ ገንቦ የዘላለም ሕይወት ደመ ወርቅ ሕይወት በመሆኑ ምልክታችን እናከብረዋለን፣ እንሰግድለታለን። መለያችን በአካላችንም በልባችንም ውስጥ የሚኖር ምልክታችን ነው። የጌታችን የመድኃኒታችን የተሰቀለበት ዕፀ መስቀል ከተለያዩ እጽዋት የተውጣጣ እንጨት ሀገር 3 ክንድ ከስንዝር ወርዳቸውን ክንድ ከስንዝር አድርገው ቆርጠው እነዚህ እጽዋት ይኖሩ ነበር። 4 ዕፀ በለስ፣ ዕፀ ዘይትና ዕፀ ወይራ፣ ዕፀ ሰርናይ፣ ዕፀ ካርአይ የተባሉ እጽዋት በአንድነት ሆነው ዕፀ መስቀሉ እንደተዘጋጀ ይነገራል። በዚህ ዕፀ ንግሥተ ሳባ ወደ ሰሎሞን በሄደች ጊዜ እግሯን ተፈውሳለች። ሳኦል ልጁ ብሎበታል ይባላል። ንጉሥ ሰሎሞን ቤተ መንግስቱንና ቤተ መቅደሱን ሲያሰራ የመጡ እጽዋት እንደሆኑ ይነገራል። ይህም ዕፅ ከገነት እንደመጣ ይታመናል። አይሁዶች በገነት ያለን ዕፅ ሲፈልጉ የንስር ልጅ ይዘው ይዘጉበትና ይጠብቃሉ። ንስሩም ልጁን ለማስለቀቅ ከገነት ዛፍ አምጥቶ በግንቡ ላይ ይጥልና ልጁን ያስለቅቃል። እንዲሁም ከገነት የተገኙ ዛፎችን አጽድቀው ለቤተ መቅደስ ማሰሪያ አድርገው ነበርና የተረፈው በሰሎሞን ቤተ መቅደስ በር ላይ ይኖር ነበር። ጌታ ሲሰቀል ያን አስቆርጠው በዕፀ በለስ፣ ዕፀ ዘይትና ዕፀ ወይራ በአንድነት አለዝበው መስቀሉን ሰርተው ሰቀሉት። በመስቀሉም የጌታ ሥጋና ደም ፈሰሰ። ሕይወቱ ካለፈም በኋላ ጎኑን በጦር ቢወጉት ንጹሕ ፈሰሰ። አይሁድም ጌታ ከሞተ በኋላ በ34 ዓመተ ምህረት በመስቀሉ በሽተኛ የፈወሰ፣ ሕሙማን የዳኑ፣ ነገሩ እየገነነ ሲመጣ መስቀሉ እንዳይገኝ ቀብረው አይሁዳዊ ሁሉ ቆሻሻ በቦታው እንዲደፋ ትእዛዝ ስለሰጡ ሕዝቡ በቦታው ቆሻሻ እየጣሉ መስቀሉ እንዳይገኝ አደረጉ።